ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ያው አዲስ ስራ ጀምሬያለሁኝ። ስለ ሁሉም ነገር ፈጣሪ ይመስገን። እንግዲህ ይህን ይመስላል የስራ ቦታዬ። አዲስ ስራ መግባት በጣም ከባድ ነው፣ የምር ስላችሁ ማለት ነው። በቃ ሁሉም ነገር አላውቅም፣ ብቻ አዲስ ስራ ሲሆን እጅግ በጣም ነው የሚከብደው። እንዴት ናችሁ ግን? ሁሉ ሰላም ነው? እኔ ጋ ሁሉ ሰላም ነው፣ ፈጣሪ ይመስገን። የምር ኢትዮጵያ ደርሼ ነው የመጣሁት። ባልመለስ ነው ያልኩኝ። የምሬን ነው የምላችሁ። ማለት ኢትዮጵያ ደርሰን ስንመጣ አላውቅም፣ በጣም ነው የሚከፋው፣ በጣም ነው የሚደብረው። ኢትዮጵያም መኖር አልፈልግም፣ እዚህም መምጣትም አልፈልግም። እና ምን ተወኝ አትሉም? የምር ሀገሬ ሰላም ቢሆን ሀገሬ ላይ ብኖር ውስጤ ነው፣ ግን ትንሽ ሰላም አይደለም። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ የምር ኢማራት ላይ እንደ ድሮ አይደለም። አሁን ነገሮች ሁሉ ተቀይረዋል። እንዴት እንደሆነ አላውቅም። ስራ ጠፍቷል። የምሬን ነው። ስራ የለም። ያለው ስራ ራሱ ምንድነው? በጣም ዝቅተኛ ደሞዝ ነው የሚቀጠሩት። ይሄ ደግሞ አግባብ አይደለም። በተለይ ወረቀት የሚያሰሩ ልጆች አስባችሁታል? 8,000 እና 9,000 10,000 አውጥተው እያሰሩ በጣም ቅናሽ ነው። እሱም ስራ ጠፍቷል። በቃ ብቻ ከኮረና ወዲህ ብዙ ነገር እንትን አይደለም። ውጭ መስራት ደግሞ ይኖራል እኮ ውጭ ለመስራት ግን ውጪ 4,000 ብር ቢከፈለን እንኳን ይሄ ኪራይ አለ። ከውሃ አቅም ተገዝቶ ነው። እጅግ በጣም ከባድ ነው የውጭ ስራ። ኳልኩሌት ስታደርጉት አይመጣም። በጣም ከባድ ነው። በማዳም ቤት ከሆነ የምትሰሩት ግን ብዙ ነገራችሁ ይሸፈናል። ውሃ እንኳን አትገዙም። ኢንተርኔት ነፃ ነው። ምግብም እንደዛው የፈለጋችሁትን በልታችሁ እና ስለዚህ በውጭ መስራት ሁሉ ነገር በማዳም ነገሮች ተሸፍነው ትጠቀማላችሁ እንጂ አትጎዱም። እንዳለ ሆኖ ማለት ነው። መሳቀቁ ከባድ ነው። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ሌላው ደግሞ እንደው እስቲ ብዙዎቹ ግን በመልካም በቅንነት ይናገራሉ፣ እንደዚህ ብትሰሩ እንዲህ ብታረጉ ምናምን እያሉ ማለት ነው። ግን አሁን ውሽዬ ታውቋታላችሁ ሁላችሁም። አሁን እሷ በጣም መልካምና የዋህ ልጅ ናት። ግን የዋህነቷ ደግሞ እየጎዳት ነው። እኔማ እሷ ጋር አንድ ቀን እራሱ እሄዳለሁ። የምር በቃ ቢያንስ እንኳን አንዳንድ ስራ መስራት እንችል የሆነ ከአንዱ አንዱ ይሻላል መቼም ሀሳብ አይደለ? ሀሳብ መለዋወጥ ማለት ነው። እና ብቻ ተመስገን ስለ ሁሉም ነገር። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። የምር በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አካባቢው ጸጥ ያለ ነው። ጸጥታው ራሱ ያስፈራል። ወድጄዋለሁ አትሉ? አሪፍ ነው፣ ደስ ይላል። ጸጥ ያለ ከተማ ነገር ምን ይባላል መሰላችሁ? መርደፍ ይባላል። ብቻ ግን ደስ ይላል። የምሬ ነው የምላችሁ። ማላሳያችሁ ከታየ እዩት፣ ውጩ ማለት ነው። እንትን መስኮት ምናምን ሳልከፍት ማለት ነው። እስቲ መስኮት ከፍቼ የሚታይ ከሆነ እዩት። እንዲህ አይነት ቦታ ነው ያሉት። በጣም ምርጥ ቦታ ነው የምር። ህይወት እዚህ ጋር አበባ አለ። ይሄ ቤት አያምርም? እዚህ ጋር ደግሞ በቃ ገጠር ያላችሁ ነው የሚመስለው፣ ግን ደስ ይላል። ጸጥታ ያለበት አካባቢ ነው። ወድጄዋለሁ እኔ። ይሄን ይመስላል። ወዳችኋለሁ፣ አከብራችኋለሁ። እስቲ ሼር አድርጉና እውነት እንደግ